አገዛዝነት እንዲያበቃ ዘላቂ ሰላም እንዲመጣ ያላችሁን መሻትና ፍላጎት አጠንክራችሁ ግለጹ። ዓለም ይስማው። ኢትዮጵያውያንም እርስ በርስ እንሰማማ። ወደ አንድ በጎ ግብ ለመነቃነቅ የሚያስችል ድባብ እንፍጠር ማለት ፈልጋለሁ። አቶ ዩሱፍ ያሲን ከአፋር የአፋር ብሔር ተወላጅ ናቸው ካሉ የእሳቸው ቢቀጥሉ ጋብዛቸዋለሁ ወደ መድረክ ማለትም ንግግራቸውን እንዲያሰሙ። አቶ ዩሱፍ ካሉ እንግዲህ መቀጠል ይችላሉ። ቀደም ባሉ ዓመታት በከፍተኛ ስልጣንና በዲፕሎማሲ የሰሩ ናቸው። አቶ ዩሱፍ በኢትዮጵያ ፖለቲካ ውስጥ ረዘም ያለ ተሳትፎ አላቸው። በኢትዮጵያ መጽሔት ውስጥ አምደኛ ነበሩ። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፋቸው ይታወቃል። አቶ ዩሱፍ ቀጣዩ ተናጋሪ እርስዎ። ቴዲ እየተሽለምና እዚህም ላይ ወደ የሚቀጥለው እንሻገራለን። በኋላ እንግዲህ ከገቡ እንመለከታለን እሱን። እሺ እንግዲያውስ ያው ችግርም ሊኖር ከቻለ ኢንተርኔት ቶሎ መልእክቷን እንድታስተላልፍ ወይዘሪት ምስጢረ ስላሴ ታምራትን ጋብዛለሁ ከኢሃፓ። ምስጢረ ስላሴ ጋዜጠኛም ናት፣ እንግዲህ በወጣት ናት፣ ሴት ናት። በኢትዮጵያ ፖለቲካ ውስጥ የወጣቶች ተሳትፎ ብዛም አይደለም እንደምታውቁት፣ ግን የሴቶች ደግሞ የበለጠ ነው፣ በተለይ በአመራር ደረጃ። ምስጢረ ስላሴ ይሄን እነዚህን አጥሮች በመሻገር በጣም አደገኛ በሆነ የኢትዮጵያ ፖለቲካ ውስጥ ለመሳተፍ ባደረገችው ውሳኔ በእጅጉ ልናከብራት ይገባል ብዬ አስባለሁ። ፖለቲካ ውስጥ አሁን ሚና እየተወጣች ነው። የኢሃፓ ዋና ጸሐፊ ሆና ነው በማገልገል ላይ ያለችው አሁን። ምስጢረ ስላሴ መቀጠል ትችላለሽ። ይሰማል አይደለም? ይሰማል። አውቀት አመሰግናለሁ ቴዲ። ሌሎቻችሁ ሚውት አድርጉልን። እዚህ ያላችሁ ሁላችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ይህንን መድረክ ደግሞ ስላዘጋጃችሁልን የአብሮነት አስተባባሪዎችን እናመሰግናለን። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን በተለይ ካለፉት 7 ዓመታት ወዲህ በጦርነት አዙሪት ውስጥ ነው የምትገኘው። ኢኮኖሚዋም ከመቼውም ጊዜ በላይ የደቀቀበት ሁኔታ ነው ያለው። እንግዲህ በዚህ ሁሉ መከራና ስቃይ ውስጥ እያለፈ ያለው የኢትዮጵያ ሕዝብ ሁልጊዜም ቢሆን ሰላምን የሚናፍቅ ነው። ይሄ የሚካድ አይደለም። ያተረፍነው አንዳችም ነገር የለም በጦርነት። ስለዚህም ጦርነት ይቁም፣ ሰላም ይስፈን የሚለውን ሁሉም አካል ሊያስተጋባው የሚገባ መልእክት እንደሆነ እናምናለን። የኢትዮጵያ ህዝባዊ ፓርቲ ኢሃፓም ከዚህ ቀደም ህዳር 30 ቀን 2016 ዓመተ ምህረት ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በመሆን ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ሰላም